አዩብ ቡአዲ በዛ የንግግር ክህሎት ውድድር ላይ ተሳትፎ ነበር። አንዳንዶች ከሌኒ ዮሮ በኋላ ሊል ያወጣው በሜዳና ከሜዳ ውጪ ሁሉ ያማረበት ብቃቱ የሚያስደምም ወጣት ይሉታል። ከሜዳ ውጪ ከተባለ ስለ ስብዕና ነው እንግዲህ፣ ከሜዳ ውስጥ ከተባለ ስለ ተጫዋችነቱ። ለዚህ ነው በንግግር ክህሎት የተዋጣለት አሳቢ፣ አስተዋይ፣ በሳል ልጅ ነው የሚሉት። በትምህርቱም የላቀ ነው፣ ጥሩ ተማሪ ነው እና በ16 ዓመቱ በዛ በብሔራዊ ቤተ መንግስት ውስጥ በተዘጋጀ የንግግር ክህሎት ውድድር አንደኛ ወጣ ከሰልጣኞቹ። ያ ማለት ለዚህ ነው አላጋነንኩትም። በፈረንሳይ ምድር ተወልዶ በፈረንሳይ ስነ ልቦና ታንጾ በፈረንሳይኛ ንግግር ክህሎት ተገርቶ ያልኳችሁ ለዚህ ነው። በንግግር ክህሎቱ ገና በ16 ዓመቱ የተደነቀ ልጅ ነው። ብሔራዊ ሻምፒዮን እና እዛ በሻማ መቅረዞች በ19ኛው ክፍለ ዘመን ስዕሎች ፊት ከወርቃማው ኮርኒሶች ስር ይላል ጋዜጣው ሲጽፍ በኤሊዜ ቤተ መንግስት አዩቢ ተሸለመ አሉ። አዩብ ቡአዲ ተሸለመ። ምን ያሳያችኋል? አሁን የማወራው እዚህ ጋር ሽልማቱ መነሻው ከእግር ኳስ አካዳሚዎች ይሁን እንጂ ሽልማቱ ይዘቱ ግን እግር ኳስ አይደለም። ይልቅስ እዛ መድረክ ላይ በፈረንሳይና በአውሮፓ ህብረት ባንዲራ ፊት የሀገሪቱ መሪ በተገኙበት 150 እንግዶች በተገኙበት የ16 ዓመት ልጅ በንግግር ክህሎት አንደኛ ከወጣ ምን ማለት ነው? ኮንፊደንስ አለው ማለት ነው። በራሱ በጣም ይተማመናል ማለት ነው። በሚያስፈራ መድረክ ላይ ራሱን ያለ እንከን ገልጧል ማለት። በፉትቦል ደግሞ እንደዚህ አይነቱ ድፍረትና ኮንፊደንስ ይፈልጋል። ስለዚህ ነው እኔ ያገናኘሁት ብራዚል እና ሞሮኮ ሲጫወቱ የሞሮኮ ብሔራዊ ቡድን ልምድ የሌለውን 20 ዓመት ያልሞላውን የ19 ዓመት ልጅ ነው 20 ዓመት ያልሞላውን ይሄን ልጅ በዓለም ዋንጫ ላይ ከታሪካዊቷ ብራዚል ጋር በነበረው ጨዋታ ሌሊቱኑ ቋሚ ተሰላፊ አደረገው። ልጁ የመለሰበትን ሪስፖንድ ያደረገበትን መንገድ እዩ። 60 የተሳኩ ኳሶችን ያቀበሉ 86 ጊዜ ከኳስ ጋር ተገናኝቷል። ይሄ የትኛውም የሞሮኮ ተጫዋች በዚህ ሌሊቱ ጨዋታ ይሄን ያህል ኳስ ያስመዘገበ የለም። ይሄን ያህል ፓስ ያስመዘገበ የለም። 3 የተሳኩ ድሪብሊንጎችን አሳየን። ኳስ በሚይዝበት ጊዜ በፖሴሽን ጊዜ ያለው ኮንፊደንስ የተለየ ነው። ልክ እዛ ኤሊዜ ፓላስ ላይ እንደነበረው አይነት በራስ መተማመን ነው ሌሊቱን ያሳየው። መሃል ሜዳ ነው የሚጫወተው። ውድ አድማጮች ያላየው ማየት አለበት። አሁን ጎል ስላላስቆጠረ አሲስት ስላላደረገ ምናልባት ቀዳሚ ርዕሰ ዜና ላይሆን ይችላል። እሱ አይደለም ጉዳዩ። እያንዳንዱን ተች ማየት ግን ያስፈልጋል። ዳታው ቁጥር ብቻ በቂ አይደለም እና እዚህ ጋር አሁን የሞሮኮ ብሔራዊ ቡድን በእነዚህ ተጫዋቾች በእነዚህ አውሮፓ ያደጉ ተጫዋቾች ተጠናክሮ በፊፋ ራንኪንግ ላይ አሁን 7ኛ ደረጃ ላይ ነው ያለው። ሩቅ አይደለም። ብራዚል 6ኛ ናት። 6ኛ ከ7ኛ ጋር የተደረገ ጨዋታ ነው የሌሊቱ ግጥሚያ እና በፊፋ የብሔራዊ ቡድኖች ወርሃዊ ደረጃ ላይ እንዳላቸው መቀራረብ የሜዳ ላይ ፐርፎርማንሱም ተመሳሳይ ነበር። እንዲያውም የሞሮኮ ብሔራዊ ቡድን በብዙ መልኩ የሚሻልባቸው የጨዋታ ክፍለ ጊዜያት